ስቶክ ማርኬት ስንል የድርጅቶች ሰነድ ነው፣ የሰነዶች ገበያ ማለት ነው። እንግዲህ ሰነዶች ይሸጣሉ። ስታርታፕ የሆኑ ቢዝነሶች እንዲሁም ደግሞ ትላልቅ ድርጅቶች ለመስፋትና ለማደግ ሲፈልጉ ለሰው ፐብሊክ ያደርጋሉ፣ ስቶኮችን ፐብሊክ ያደርጋሉ፣ ይሸጣሉ፣ ድርሻ ይሸጣሉ። ትላልቅ ካምፓኒዎች ለማደግ ነው እንግዲህ ለማደግ ሲፈልጉ ስቶኮችን ይሸጣሉ። ሌሎች ደግሞ ስታርታፕ ላይ ያሉት ሀሳብ ኖሯቸው የሚያድግ ቢዝነስ ኖሯቸው ያንን የሚያድግ ቢዝነስ ለማሳደግ ያንን የሚያድግ ቢዝነስ ወደ ተሻለ ደረጃ ከፍ ለማድረግ ምን ያስፈልጋቸዋል? ሶርስ ኢንካም ያስፈልጋቸዋል፣ ወይም ደግሞ ገንዘብ ያስፈልጋቸዋል። ያንን ገንዘብ ደግሞ የሚያገኙት ስቶኮችን ፐብሊክ ከማድረግ ነው። እነዛን ስቶኮች ፐብሊክ ያደረጉ ሰዎች ወይም ደግሞ ያንን ስቶኮች ላይ የሸጡትን ገንዘብ ለድርጅቱ ምን ያደርጉታል? ፈንዲድ ያደርጉታል። ፈንዲድ ካደረጉት በኋላ ያንን ገንዘብ ወስደው ድርጅቱን ለማሳደግ ይጠቀሙበታል ማለት ነው። ድርጅቱን ለማሳደግ ከተጠቀሙበት ደግሞ ድርጅቱ እያደገ ይሄዳል። ሰዎች ወይም ደግሞ የሰዎች የመግዛት አቅም እያደገ በሄደ ቁጥር ገንዘባችሁን እዛ ላይ ኢንቨስት ስታደርጉ ገንዘባችሁ በገንዘብ ተጨማሪ ገንዘብ መስራት ይቻላል ማለት ነው። ይሄ አንዱ የኢንቨስትመንት አይነት ነው። እንግዲህ ኢንቨስትመንት ትምህርት ቤቶች አላስተማሩም። የትኛውም ተቋም ብትገቡ የትኛውም ኢንስቲትዩሽን ውስጥ አካዴሚክ በሆነ መንገድ በጣም በርካታ ሰዎች ይህን ትምህርት አልተማሩትም፣ ወይም ደግሞ ስለ ኢንቨስትመንት ያለን እውቀት ውስን ነው። ለዛ ነው ሰዎች ገንዘብ ሜክ ያደርጋሉ፣ ያመጡትን ገንዘብ ግን በስርዓት ሳይጠቀሙበት ሆነ ቦታ ላይ ስታክ አድርጎ እንዲቀርብ እንዲሁም ደግሞ ከኢንፍሌሽን ሬት በታች እንዲያድግ ያደርጉታል ማለት ነው። እንደዚያ የሚያደርጉት ትልቁ ምክንያት ምንድን ነው? ዘ ላክ ኦፍ ኢንቨስትመንት አዌርነስ ነው። የኢንቨስትመንት አዌርነስ አለመኖር ሰዎችን በብዙ ነገር ይጎዳቸዋል። ምክንያቱም ገንዘብን ሜክ ያደርጉበት በጣም በርካታ ልፋትና ውጣ ውረድ ያመጡትን ገንዘብ በስርዓት እንዳይጠቀሙበትና ገንዘብ ከኢንፍሌሽን ሬት በላይ እንዲያድግ ያደርገዋል ማለት ነው። ይሄ የኢንቨስትመንት እውቀት አለመኖር ነው። ስለዚህ ከኢንቨስትመንት በፊት ስለ ኢንቨስትመንት አዌርነስ፣ ኤዱኬሽን፣ ኤክስፔሪየንስ ሊኖረን ይገባል። ይሄ በተለይ በዋናነት ሀገራችን ላይ በጣም የዚህ እውቀት አነስተኛ የሆነ እውቀት በመኖሩ ሰዎች ያላቸውን ገንዘብ በሰፊው ወይም ደግሞ በትልቁ ሳያሳድጉበት የቀሩበት ትልቁ ምክንያት ነው። እንግዲህ ካፒታል ማርኬት ወይም ደግሞ ስቶክ ማርኬትን ስናነሳ ቀዳሚ ደረጃ ላይ የምትገኘው አሜሪካ ነች። አሜሪካ እንደነ ኒውዮርክ ስቶክ ኤክስቼንጅ፣ ኤስኤንዲፒ 500 ወይም 500 የሚባሉ የስቶክ ማርኬት ፕሌሶች አሏት። በጣም ታዋቂ ነች በዚህ ደረጃ። የስቶክ ማርኬቶች ጥቅም ወይም ደግሞ የስቶክ ማርኬት ጥቅሙ ሰዎች ብቻቸውን ከማደግ አብሮ በህብረት የማደግን የስርዓት ቁጥርን ይቀንሳል፣ ገንዘብን ያሳድጋል፣ አብሮ ማደግን ያበረታታል። ሰዎች ባይተዋር እንዳይሆኑ አብሮ ማደግን የሚያመላክት የማርኬት ስርዓት ስለሆነ በዋናነት ሰዎች ይህን ማርኬት ኢትዮጵያ ውስጥ መምጣቱ በጣም ወሳኝ የሆነ ነገር ነው ብዬ አስባለሁ። ስለዚህ በሁለተኛው ቻናላችን ላይ ይዘን የመጣ ነው ወይም ደግሞ የምንሰራው ከዚህ በኋላ በስቶክ ማርኬቶች ዙሪያ ነው። ምክንያቱም የስቶክ ኤክስቼንጁ አሁን በሚቀጥሉት ጊዜያት ይጀመራል። ስለዚህ ሁላችንም ትሬድ እናደርጋለን። ይህም ቻናል በዋናነት ሁለተኛ ቻናሌ ነው። የምሰራበትም ቻናል ከኢንቨስትመንትና ከስቶክ ማርኬት ጋር የተያያዙ ነገሮች በመሆኑ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቪዲዮውን ጀምሩ። ቻናሉንም ሰብስክራይብ አድርጉ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም።